በዲጂታል ዓለም ላይ ያደረግናቸውና የሚኖሩን እንቅስቃሴዎች ዘላቂ ቋሚ አሻራዎችን እንደሚተው አስተውለው ያውቃሉ? በየቀኑ ኢንተርኔትን ስንጠቀም በዲጂታል ዓለም ውስጥ አሻራችንን እየተውን ነው። በማህበራዊ ሚዲያ የምናጋራቸው ፎቶዎች፣ የምንጽፋቸው አስተያየቶች፣ የምንከተላቸው ገጾች ሁሉ ዲጂታል አሻራችን አካል ናቸው። ዲጂታል አሻራ ማለት ኢንተርኔት ላይ በእኛ እንቅስቃሴ የሚተው የመረጃ አሻራ ማለት ነው። እነዚህ መረጃዎች ሆን ብለን የምናጋራቸው ሊሆኑ ይችላሉ፣ ወይም ሳናውቅ በምንጎበኛቸው ድረገጾችና መተግበሪያዎች ሊሰበሰቡ ይችላሉ። ለምሳሌ አንድ ፎቶ በማህበራዊ ሚዲያ ሲያጋሩ፣ አስተያየት ሲጽፉ ወይም አንድ ድረገጽ ሲጎበኙ የዚያ እንቅስቃሴ መረጃ በዲጂታል ዓለም ውስጥ ሊቀመጥ ይችላል። ዲጂታል አሻራ አዎንታዊም ሆነ አሉታዊ ተጽዕኖ ሊኖረው ይችላል። ለምሳሌ ጠቃሚ ስራዎችን፣ ስኬቶችን፣ ሙያዊ ተሳትፎችን በማጋራት አዎንታዊ ዲጂታል አሻራ መገንባት ይችላሉ። በሌላ በኩል የማይገቡ አስተያየቶች፣ አሳሳች መረጃዎች ወይም የግል መረጃዎችን ያለ ጥንቃቄ ማጋራት በወደፊት ትምህርት፣ ስራ ወይም ግላዊ ህይወቶ ላይ ተጽዕኖ ሊያሳድር ይችላል። ስለዚህ ማንኛውንም ይዘት ከማጋራቱ በፊት 2 ጊዜ አስቡ። ይህ መረጃ ለሌሎች ሰዎች ቢታይ ምን ተጽዕኖ ይኖረዋል? ወደፊትስ እንዴት ሊታይ ይችላል? ብለው ራሱን ይጠይቁ። ልብ ይበሉ፣ ኢንተርኔት ወይም ሶሻል ሚዲያ ላይ የምታደርጉት ነገር ዛሬ ብቻ ሳይሆን ለረጅም ጊዜ ሊቆይ ይችላል። ስለዚህ አዎንታዊና ኃላፊነት ያለው ዲጂታል አሻራ ይገንቡ።